አዲስ አበባ እየተገነቡ ያሉ ህንጻዎች ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱም ይጠላ ሰው የለም። ከደረጃ በታች የሆነ ህንጻ መተካቱ የሚጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በትውስጥ ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳ መሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለ። በዚህ እድሜ ወዳልሆነ አቅጣጫ ወደ ጭፈራና ወደ ጥፋት መንገድ ከሄደ ጉዳቱ ለወጣቱ ብቻ ሳይሆን ለህብረተሰቡ አጠቃላይ ነው የሚሆነው። በዚህ እድሜው ወጣቱ በመጀመሪያ መማር አለበት፣ ማወቅ አለበት፣ ክህሎቱን ማዳበር አለበት። አብዛኛውን ጊዜውን በዚህ ተግባር ላይ ማጥፋት መቻል አለበት። ሁለተኛ ይብዛም ይነስም መዝናናት አለበት። አጥፊ በሆነ መልኩ መዝናናት ነው እንጂ የማይፈልገው ገንቢ በሆነ መልኩ መዝናናት ትክክልና ተገቢ ነው። ገንቢ በሆነ መልኩ መዝናናት ሲባል ለምሳሌ በስፖርት ማዘውተሪያ ተቋሞች ከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድን ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለ ዋጋ ተደርጎ መወሰድ ይላል። ኢትዮጵያ ህዝብ ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብያልወስድ ወይም 80 ሚሊዮን በመሆኑ ነው ብያልወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። በቂ ትኩረት አልሰጠም መንግስት የተባለው ይሄ ትክክል ነው። በተለይ ወጣቶችን በተመለከተ በቂ የስፖርት ማሰልጠኛ የመዝናኛ ፕሮግራም እንዳልተቀረጸ ይታወቃል። የራሱ ምክንያት አለው። ረሃብ ያጣደፈን ባለበት ወቅት ያለ የሌላ አቅማችንን ይህን ረሃብ የሚባለውን ሰይጣን ለማሸነፍ መረባረብ አለብን። ሚበላ ካገኘን ከዛ በኋላ ሆድ ከሞላ በኋላ መዝናናት እና
ከመጠን በላይ እንዳይሰፋ የስፖርት ስራ መስራት ያስፈልጋል።